ያኔ በጣም ምርቦኝ ስለነበረ እኔን ይራበኝ ድንገት ሲሰጡኝ በቃ ደስ አለኝ። ስማ አይዞሽ እኔ እናትሽ ላልቅስ ማየ እኔን ይራበኝ እናቴ እኔ ስታጭ ነው ያንስሻል እያልኩ እየጠየኩት እንጂ ቀርቦ ማነጋገር እኔ ስለፈራው አንቺ ሆዬ ብዬ በሩቅ ስምሽን ጠራ ጠጋ ስልሽ በሰበብ አስባቡ ናበይኝን ያለም ናበይኝ አርሂቡ ኧረ ነይ ሳዱላ ኧረ ነይ ጋምዬ የፍቅር መድኃኒት ልባውቃ ወሎዬ ያሳደገሽ ሀገር ሁሉ ማር ዘነቡ ሰላምታ ያጠግባል አብሽርና አርሂቡ ሃይ እሺ ዘማበት እየዘፈንኩኝ ገባብኝ ፍቅር ያሸንፋል እንዴት ናችሁ ስንጠፋ ጠፋችሁ ብለውናል በጣም ስትሉን ነበር ይቅር በሉን እንግዲህ ያው አንዳንድ ስሮች ስለበዙብን ነው የራሳችን ስሮች ላይ ያው ስቱዲዮ በራሳችን ስራ እንመጣለን ማን ብለናችሁ አይደል እሱን ስሮችን እየሰራን ስለሆነ የጠፋንባችሁ በቅርብ በቆንጆ ስራዎችን እንመጣለን እስከዛው ደግሞ እንደዚሁ ያወራናችሁ ጥሩ ነገሮችን ያወራን እንቆያለን አይደል እስከ አዲስ ዓመት 100 ሺህ መግባት አለብኝ አዎ አዲስ ዓመት 100 ሺህ አስገቡትና የራሳችን ሙዚቃ ይለቀቅበት አረ ታው ስማ ወፍራለሁ እንዴ ምንድነው የተጨነቅኩት ወፍረሻለሁ እኔ ወፍራለሁ እንዴ ከስቻለሁ እንዴ አይ ወፍረሻለሁ ምንና ውፍረት ደበረብኝ ምናምን ልትይሩ ወፍራለሁ ወፍረሻል እኔ ወፍራለሁ ማለት አሁን ልታኮርፍ ነው ደግሞ ወፍራለሁ አለች እኮ ራሷ እኮ ከዛ ነው ወፍረሻል ስላልኩሻው ምን እና እኔ ወፍራለሁ እውነቱን አትናገር ወፍረሻል በቃ ጥሩ ላይ ነሽ ሰው ወፍረሻል ሲባሉ ምናምን አለ እንዴ ሰው ከስተሃል ሲባል ነው የሚደብረው ከስተሃል ሲባል እኮ ነው የሚደብረው ወፍርማ በጣም ሲበዛ ይደብራል በጣም ወፈርኩ አይደለም እንኳን አንቺ ወፈርሽው እኮ በቂሽን ወፈርሽ እና ወፍረሻል እኮ ሚኒንጉ እንደዛ አይደለም ወፍረሻል ሚንስ ተዝረጥረጠሻል ኮሜንት አርጉላት እኔ የኔን ሐሳብ የተረዳችሁ ሰዎች ኮሜንት ላይ አስቀምጡላት አይሻል እኔ አሁን ብላት አትሰማኝም ስለዚህ እናንተ በውስጥ ጻፍ ወፍራለሁ ወፍረሻል አይባል ከስተሻል በቃ ውይ አጥንትሽ ወጥቶ ኧረ በስመ አብ እስኪዩ ይሄ እንደዚህ ስትበይ አጥንትሽ ወጥቶ ፊቷ ራሱ ጉድጉድ አላያችሁትም በጣም እኮ ብታሳዝን አጥንትሽ ወጥቷል ይባላል አዎ ማርያም እንደዛ እንድልሽ ነው የፈለግሽው ታዲያ ወፍረሻል መከራ ከስተሻል መከራ እናቴ ትሙት መቼ ማረሳውም ሞቼ ማረሳውም ይሄን ኮምፕሊመንት አይደለም ይሄን ንግግርህን መቼ ማረሳው አጥንትሽ ታዘቡኝ እንግዲህ ወፍረሻል ታዘቡ አያችሁ አይባልም እናቴ ትሙት ለሰው ሞራል ተጨነቅ ለሌላ ጊዜ እኔ እኮ እሺ መካከለኛ ሆነሻል እንደዛ ይሻለኛል እመቤቴን ይሻለኛል አይ ከስተሻል አጥንትሽ ወጥቷል አይባልም ታሳዝ ኧረ ነይ ሳዱላ ኧረ ነይ ጋምዬ የፍቅር መድኃኒት ልባውቃ ወሎዬ ደናችሁ አይ ምናወራው ስናጣ እኮ ነው ዛሬ ማለት ነው አንድ ነገር ትዝ ብሎኝ ነው ማለት ለሱ ራሱ አሁን ነው የነገርኩትና የሆነ ጊዜ ማለት ነው ጋይስ ባይዜ ሴት ልጅ እርግዝናዋ ታይም ይሄና የአራስ ቤት ጊዜዋ ላይ ምናምን ያደረጋቻቸውን ጥሩ መጥፎ ነገሮች እና ኢቭን ሰዎችን ራሱ ያደረጓትን ጥሩን መጥፎንም አትረሳም አይደል ማለት አይረሳም እና እኔ የሆነ ጊዜ ማለት ነው ቤት ሆኜ ብቻዬን ከዛ በጣም እርቦኝ ነበር ይሄን አልነገርኩማ ከዛ አርቦኝ እንጀራ ልገዛ ወጣሁ ማለት ነው ከዛ ልገዛ ወጥቼ ከዛ ስጠይቅ የለም አሉኝ ሁሉም ሰው የለም አለኝና ማርያምን በጣም እርቦኝ እኮ ነው ከዛ በጣም እርቦኝ የለም አሉኝ ከዛ ደበረኝ አረብ ማርያም ካለ ቼክ አድርጉልኝ ምናምን ከዛ ወይ የለም አሉኝ ከዛ የሆነ ሴትዮ የኔ ቆንጆ ምን ሆነሽ ነው አለችኝ ከዛ አይ ምንም እንጀራ ልገዛ ብዬ የለም ብዙ ቦታ የለም ምናምን አልኳቸው ማለት ነው ቆይ ጠብቂኝ ልጄ ብላ ማሪ ሁለት እንጀራ ነው ምናምን ጥፍጥፍ አርጋ
ይዛልኝ መጣች ማለት ነው። ስንት አይነት ሰው አለ ታውቂያለሽ? እና ማለት ነው ልቤ ውስጥ ግብት ብለው ቀሩ። ገብቼ ዝም ብዬ እመቤቴ እግዚአብሔር ዝም ብሎ አንዳንዴ ሰው ይልክልህ አይደለ? እግዚአብሔር ሂጅላትማ ስጫት እንዳላት ነው ፊልም አደረገውና ስቲል በጣም ነው ልቤ ላይ ያለች። ብዙ አጋጣሚዎች አሉ እኮ በነገርሽ ላይ አሁን እንደዚህ የሆነ ታይም ምን ተፈጠረ ልናገረው አንቺ እና እኔ ወደ ሰፈር እየሄድን የሆነ ታይም እንትን ነው ተኮራረፍን በሆነ ጉዳይ በምንድን ነበር የተኮራረፍን እዛ ከዛ ተኮራርፈን ከዛ እኔ ደግሞ ወደ ስራ መውጣት ስላለብኝ እኔ መኪናዋን ያ ሰፈር በጣም ፒስታ ስለሆነ ቀስ ብዬ ነበር የምሄደውና በቃ ትንሽም ተናድጂም ስለነበረኝ እየነዳሁት ነበር። ከዛ ዝም በጣም እየነዳሁት እኮ ነው መኪናዋን በዛ መንገድ አስበው እንደዛ ነድቻት አላውቅም ያቺ መኪና ማለት ነው። ከዛ ልክ ማታ ነው እኔ የኔ መንዳት ነው የጠቀመው ያንን ልጅ ማለት ነው። ልክ የሆነ ልጅ መብራቱን ረጅም አብርቼ እየሄድኩኝ ይሮጣል ወደኛ ማለት ነው። ጅብ እያሯሯጠው ደረስን። አዎ ጋስ ጅብ እያሯሯጠው ማርያም ሊበላው በቃ ጅብ እያሯሯጠው ልክ እኛ መብራቱ እኔ ያንን መንገድ አስቡት። እሷና እኔ ባንኮራረፍ ቀስ ብዬ እየነዳሁት ቢሆን ያ ልጅ ተበልቷል። ኦሬዲ ደግሞ ብዙ መኪና እያለፉት እየሄዱ ነበረ። ከዛ ሮጦ መጥቶ በማርያም ሸኙኝ ውስጥ ናችሁ ሲል ኧረ ጅብ ሊበላኝ ነው በማርያም አስገባኝ አለኝ ልጁ ማለት ነው። ከዛ የሆነ ሰው እኔም ደነገጥና ግባ አልኩትና አስገቦትኝ ከፍቼ ከዋል ከዛ ጅቡ መብራቱን ረጅም ሳባራበት ተመልሶ ሄደ። ተከትሎት ማርያም ይልበል እና አንዳንዴ የሚሆነው የምናደርገውም ነገር ለበጎ ነውና ፈጣሪ አሁን እኛን እንደ ተላላኪ እንደ አድኖ ተብለን የተላክን ማምላክን በልቶት ነበር። አየነው ደግሞ እኮ ፊት ለፊት ጅቡን እኮ ከዛ ፈጠነ መስኮት ዘጋን ምናምን ልጁ ገባ ኦፍ ይላል። ደንግጧል፣ በጣም ደንግጧል ማርያም። አሁን የዛኔ እኔ ቀስ ብያችን በቃ አንቺና እኔ ማለት መኮራረፋችንም ለበጎ ለመልካም ነው ማለት ነው። ለልጅ ህይወት መትረፍ ነው ነው ማርያምን መቼም ከዛ እኮ እናንተ ምረስተኑ ደንግጠን ምናምን ታረጋችሁ ቆጨኝ ሳላስከፈለ ግን ከዛ መች ነበረ የዛው ቀን ነው እንጂ አየሽ ግን አንቺ መጣላታችን ለሰው መዳን ሆነ መኮራረፋችን ነው ማርያም እንደዛ እያልኳት ነበርና እንደዛ ባልነዳት እቺ መኪና በቃ ቶሎ ባልነዳው ኖሮ መንገዱ በጣም ነው የሚያስጠላው። ፒስታ ነውና እኔ ቀስ ብዬ ነው መኪና ያው ፒስታ አይወድም ስላችሁ ያው ፒስታ ቀስ ብሎ ነው የሚሄደው በትንሽ መኪና በዝም የተናድጄ ነበርና እየነዳሁት የነበረው እንደዛ መንዳቴም ከሷ ጋር እንደዛ በመኮራረፉ ለልጁ ህይወት መትረፍ ሆነ ነው እና የሚፈጠሩት ህይወታችን ላይ የሚፈጠሩት ጥሩም መጥፎም ነገሮችም ለበጎ ናቸው ነው። መጥፎ ነገሮችም ለበጎ ናቸው በቃ ያ እና ያኔ እና ወደኔ ሐሳብ ስመጣ ማለት ነው እሳቸው ሴትዮውን ላያስታውሱኝ ላያውቁኝ ይችላሉ እኮ አያውቁኝ ይሆናል። አሁን ያላቀም ሄጄ ዝም ብዬ የምወደውን ነገር ሰጣቸዋለሁ። ለኔ በጣም ትልቅ ትርጉም ያለውን ነገር እናቴ የሆነ ቀን እንደዚህ አድርገውልኛል አመሰግናለሁ ብዬ እናመሰግናቸዋለን ዛሬ ማለት ነው። እሱ ነው የምናደርገው። ሪአክሽናቸው ምን ይመስላሉ? ያስታውሱኝ ይሆን አያስታውሱኝ ይሆን? ማርያምን የማውቀው ነገር የለም። ሄጄ በድፍረት አንኳኩቼ ቤቱን ራስ በስነ ስርዓት አላወኩትም። ወይዚህኛው ግቢ ነው የሚሆነው። አንኳኩቼ በስነ ስርዓት ምን እንደሚሉን ምናምን አብረን እናያለን። አብራችሁን ቆዩ። እናመሰግናለን። ያኛው ቤት ነው የማውቀው ነገር የለም። እግዚአብሔር ግን ዝም ብዬ ልሞክራ እዚህኛው ቤት አንኳኩ እርግጠኛ ሽንት መጣ ማርያም ሻለን ነው ሃይ እንዴት ናችሁ? ብሻ ገባች አንዴ ማማሉ እማዬ ሰላም ነው? አንዴ ነው ላናግራት። አረ ወይ ሰላም ነው? እንዴት ነው? ሰላም ሰላም እንዴት አለን? ደህና ሰላም አወቁኝ እንዴ? እኔ እንጃ አላስታውሱኝማ። እዛ እና ታቻኝ ነው ቤት ነው እነ ቤዛ ቤት ይያል ሄደሻል? ሰላም ነው አያስታውሱኝም። እንደው የሆነ ጊዜ እርጉዝ ሆኜ እንጀራ ነው
አብሽ ምናምን ተለየብኝ። አዎ ፀጉሬን ተቆርጬ ነው። ደህና ነሽ? ሰላም ነው ያለው አደገች ልጅ አደገ አንድ አመት ከምናምን እና አረሳውን ብዬ እኮ እዚህ የለሽም እንዴ? የለውም ወጥቻለሁ እኮ አላይሽም። ውሃ ባለፈ ልናስገባ ግርግር ስንል እሷን ነው ያየሁት። የሉም እና የሆነ ነገር ይዤ መጥቼ ልስጣት። ምንድን ነው መጣሁ? ክፈትልኝ ማለት ችግር የለውም። ፈጣሪም ለቆይ አረሳውም እና ለቤቴ ሰላም እናቴ ሲቆይ በስመ አብ ተገልብጣለች መሰለኝ። ኧረ እንደ ልብ እኮ ነው በእናትህ። ኧረ በስላሴ ኧረ በስላሴ ኧረ በስላሴ ወደግልኝ የእኔ ቆንጆ ልጅሽ ይደግልሽ፣ ለቁም ነገር ይብቃልሽ። አሜን። ከዛ ቆይ ደግሞ አንድ ነገር ደግሞ አለ። ወይኔ ጉዴ ፈላ፣ ወይኔ ጉዴ ፈላ። ትንሽ ናት ግን ባዶ ከመመጣ ብዬ ነው። እቺ ለቤተ ክርስቲያንና ሲወጡ ደግሞ ጣል የሚያደርጓት ነበር እንጂ ያው እንደዚህ ያርገሽ። ይሄ እኔ ዝሎታል ችግር የለም ይሄ ዝሎታል። እሺ አይ ባይጠፋም ችግር የለም። ላንቺ ማለት ነው። አዎ እናቱ ወይኔ 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 አፉ በይኝ ነው ወይ ችግር የለውም። እቺ ሻሽ ናት። ከዛ ይሄኛው ደግሞ ዝም ብለው ሲወጡ ጣል የሚያደርጓት ነጠላ ይሄ ሻሽ ነው ላለች እዝጎ መሐረና ክርስቶስ። እኔ ስንት ነገር ላይ ተሰውተው እያለሁ አይቼም አላውቅም እዚህ አይነት መብርሃንን። እኔም ስልክ ስጪኝ፣ ስልክ ተቀበይ። አዎ በስመ አብ ኧረ በስላሴ አውጣኝ፣ ኧረ በስላሴ አውጣኝ። እናት እና ሁሌ ሳስበው በጣም ትዝ ነው የሚለኝና አመሰግናለሁ በጣም። ግን ወፍራልሽብኝ ማርያም አመሰግናለሁ። እድሜ ይስጥልኝ እናቴ፣ እድሜ ይስጥልኝ፣ እድሜ ይስጥልኝ፣ እደግልኝ፣ ለትልቅ ነገር ድረሺ። ይሄን የምታስቢ ለቁም ነገር ያብቃሽ፣ አሰብሽበት አቀሽበት ድረሺ የኔ ቆንጆ። አመሰግናለሁ እኔ እናቴ፣ እኔ እናቴ። ወይኔ ትንሽ ነገር ብለሽ እንደዚህ ስልኩን ስጪ። ለዚህ መኪና ውስጥ እናውራ። እሺ እንጂ እናስገባ አስገቢና። ወይኔ እንዴ ብዙ ነገር ሳረግ ኖሬያለሁ እኔ። ኧረ እንደዚህ አይነትም አላየው። በስመ አብ ወወልድ ወመንፈስ ቅዱስ። ቀላል ይመስላል ምናምን ግን ያኔ ማለት ነው ያለው በጣም እዚህም አላወቅኩኝ። አይ ይሄ ኖርማል ነገር ነው። በቃ ሁሌ ነው ማስበውና ስመጣ ምናምን ያኔ በጣም ምርቦኝ ስለነበረ እኔን ይራበኝ እና ሲሰጡኝ በቃ ደስ አለኝ። ስማ አይዞሽ፣ እኔ እናትሽ ላልቅስ፣ እኔ ላልቅስ ማየ እኔን ይራበኝ እናቴ። እኔ ስታጭ ነው ያንስ ይሻሉ እያልኩ የጠየኩት እንጂ ሰው ይሆነኛል ብዬም አይደለም። አይዞሽ ማየ በጣም ትልቅ ነገር ነው። ታልቅስና አመሰግናለሁ። ይሄ ቀላል ነገር ነው። ይስጥልኝ። እኔ ያሰብሽበት ድረሽ ነው። እኔ ይሄንን ተብዙ ተዋውያለሁ። እኔ እንዲህ አይነትም ገጥሞኝም አያውቅ። እኔ እድሜ ልኬም ብዙ ሰው ጋር ነው የኖርኩት፣ ግን አላውቅም እውነት። አንዴ ብቻ አለ እንደዚህ የሙስሊም ጾም ሊገባ እንዲሁ ሰፈሩን ሲፈልግ ድሮ ሰፈራችን ነበር እዚህ አይደለውም። እሱ ሲፈልግ ማታ ምን ሆነ ነው ጾም ማያቻችን ዛሬ ተነግሮ እንደው ጾም ይዘን ምናድርበት ሲል ኧረ እኔ ጋር ለብዬ ወደ ቤቴ ሄድኩ። እዛም እንጀራ ሻጭ ናት ጎረቤቴ እና እሱ ብቻ እንዴ ሲጠይቀኝ ለብዙ ነገር በጣም የሚገርም ነው።
በጣም ትንሽ ነገር ነው ግን የሆነ ቀን ደግሞ በደንብ ክሶታለሁ ግን በቃ ተምረሳለሽ እኔ እንደውም በስልኩ እየደወልኩ ጠይቅሻለሁ የኔ ቆንጆ እደጊ ተባረኪ በትንሹ ሃይምሩን ያሰበ ሰው ብዙ ነገር ይደርሳል እውነት እግዚአብሔር ያስበዋል እኔም ልጆች አሉኝ እንዳንቺ በየቦታው ተበተኑ እግዚአብሔር ያስባችሁ የምታቀዱትን ሁሉ ያድርግላችሁ እኔ እነን አስቤ መቼ ሆነ እንደው ልጆች ስላሉኝ ነው እንጂ አንጀቴ እንትን ያለው የኔ ቆንጆ ሰግናለሁ በጣም በልጆቹ እዩት አሜንና እግዚአብሔር ይመስገን እድሜና ጤና እናትዬ ተባረኪ የማይጠፋ ነገር ነው ተባረኪ ከልብ የማይጠፋ ነገር ነው እናት እኔ ብዬ ቆሜ አሁንም እንደው ስቆም እንደዛ ሰው ሲቸገር ሳይ ይጨንቀኛል አሁን እኮ ዳቦን ጋግራለን ነገ ልጆቼ ጋር ወስዳለሁኝ ቀጠሮ አለኝ ህክምና ለማክሰኞ አይመቸኝም ብዬ ለሷ ጋር ደፋ እያልን ነው አመሰግናለሁ በጣም ሌላ ቀመጥቼ በደንብ ጠይቆታለሁ ለጥር ስልኩን ታያስኩ ይደውልሻለሁ ሰጠሻት አይደል ይሄው ስልኩ አዎ ቆየኔ ልጻፈውና አዎ መቼ ማረሳው ምክንያቱም ያኔ በጣም እርቦኝ ነበር አስታውሳለሁና እርጉዝ ሆኜ አይተውኝ ምን ሆነሽ ለኔና ስትሉኝ አይ ምንም እንጀራ አልገዛ ብዬ የለም ምናምን አለ ከዛ መጣው እሺ ብለው ከዛ እንጀራ ይራበኝ እኔ የልጆች እናት ስለሆንኩ እንጂ ይሄን ያህል ቁም ነገር ያለሽ ብዬስ እኔ በምን አስቤ ምንም አስቤ አይደለ እድሜና ጤና ይስጥሽ አሰብሽበት ድረሽ ይሄን ሐሳብሽን አቀድሽን በትንሹ ፈጣሪ መዘግበዋል ትልቅ ነገር ያደርስሻል አሜን ልጅሽ ደግልሽ ተባረኪ አሜን እግዚአብሔር የረገጥሽውን የተናገርሽውን ተሰሚነት ይሆነልሽ እናትዬዋ አሜን ክፉይን ካብኝ ተባረኪ አመሰግናለሁ በጣም ይሄ ላላ ነው የሚለው ላላ ብሎ ይደውሉልኝ እሺ የፈለጉት ነገር ካለ ምናምን ደውሉልኝ እሺ እኔ ቆንጆ አመሰግናለሁ በጣም እናት ይደግልኝ እኔ ቆንጆ ተባረኪ ክፉይን ካሽ አሜን እንደ ቁም ነገርሽ እግዚአብሔር ያስብሽ አሜን እናት እሺ እናቴ አመሰግናለሁ እሺ አባይ ሰላም እሺ ሰላም ብትቱ ይገኝራ ወደ ክርስቲያን ጧት መተን ቀይሬ ስራ ልንሰራ ችግር የለም እኔና እሺ እጠይቀውታለሁ ሁሌ እመጣለሁኝ እሺ አለሽ ደውልልሻለሁ እሺ እኔ አርክና እሺ ሰላም አይግሽ እሺ ቻው ማይ ልጅሽ ያገኝሽ እኔ ቆንጆ ቻው ደህና ቻው እኔ እናት እሺ እናት እሺ ደህና ዋሉ ቻው እኔ እናት እሺ ልቤን ማርያም እንሂድ ተቆለጨለቻለች ሰብራብኝ ነው እዛ ጋር የመኪና ሰብራም ዘመራ ብትሉ ምንድነው እኔ እሳቸው ጋር ነው ልቤ ከባድ ነው ማርያ እኔ ራሱ የሆነ ውስጤ ብቻ ያልታሰበ እንትን ግን ፈርቼ ነበረ እውነት ለመናገር ካሜራ እንትን ስንል ምናምን አልፈልግም እንደዛ ይላሉ ቢፈርቼ ነበረ ግን ሰዎቹም ደግሞ ደስ የሚሉ ሰዎች ናቸው ማለት ምን ተሰማሽ እኔ ሁሌ እኮ ነው የማስባቸው ምናምን ግን የሆነ ቀን የሆነ ነገር አደርግላቸዋል እኮ የምታስቢው የነበረው እና በቃ አንዳንዴ እንዴት ነው አንዳንዴ ብዙ ጊዜ ለመጥፎ ነገር በጣም እንፈጥናለና እኛ ግን አንዳንድ ሰዎች ዝም ብለው በተለይ እናቶች አባቶች ሲሆኑ ደግሞ ፊሊንጉን ይረዳሉ አሁን ያኔ እኔ አታገኝም ምናምን አያቁኝም አሁን ማማ አያቁኝም ምናምን ግን ያኔ ደስ ይላሉ ሲታዩ ራሱ ሆዴ ዝም ብሎ እኮ ነው ደግሞ በጣም ስንት ወር ያኔ ወደ ስንት ወር መሰልኩ 8 ወር ምናምን ነበርኩኝና ከዛ እንደዚህ በቃ ሆዴ እንደዚህ ሆኗል ማምን ከዛ በቃ ጨንቆኛል የት ልሂድ ታቻለ ነገር እያልኩኝ ከዛ አዩኝ ከዛ ምን ሆነሽ ነው ምናምን ሲሉ ምን ሆነሽ ነው ልጄ ምናምን ሲሉ አይ ምንም እንጀራ አልገዛ ብዬ ምናምን አልቋል ብለውኝ ነው ስላቸው ሩቆ ያፈር ልብላ ቆይ ጠብቂኝ ምናምን ብለው ይዘውልኝ መጡ ማለት ነው በጣም ርቦኝ ነበር ደግሞ
እና በቃ ደግ ነገር ይበልጣል። ሌላው አሁን እኔ በጣም ትልቅ ነገር መቼስ ከምስጋና ከእንትን መቼስ በቃ አሪፍ ነገር ነው ልታረግ የምትችለው አይደል? ቁሳዊ ነገር ግን ከቁሱ በላይ ደግሞ ልባችን ውስጥ ምን ሰጣጣው ቦታ ይበልጣል አይደል? አሁን እንደ በቃ እንዴት እንደምወዳቸው እኔ አያውቁኝም አላቃቸውም፣ ግን ያቺ ሞመንት ብቻ እኔ ልብ ላይ ይኸው እስከ ዛሬ ድረስ ተቀምጠዋልኝ ሴትዮ ማለት ነው። እና ደግነት በቃ ለራስ ነው። ማርያምን እግዚአብሔርም ይከፍላል፣ አክቹሊ እግዚአብሔርም ይከፍላል ምናምን። ደግነት ለራስ ነው፣ እግዚአብሔርም ይከፍላል። ብቻ እኔ በጣም ደስተኛ ነኝ። ምናልባት ይሄንን ቪዲዮ የምታዩ ሰዎች ካላችሁ በቃ የሆነች በጣም ትንሽ ብቻ ጥሩ ነገር ማድረግ ነው። ሌላ ምንም ካልኩሌሽን የለውም። ጥሩ ነገር ማድረግ ለሰው የሆነ ጊዜ ለሆነ ነገር እንድትጣጩ ያደርጋቸዋል። አሁን በቃ አይወጣም እንጂ ይሄን ተቀምሮ ምናምን የታሰበ ነገር አይደለም ስላችሁ እቺትዮ አስበው አይደለም ያን ነገር የሚያደርገችው አይደለ? እዚህ የሆነ ቦታ ደርሳ እንደዚህ ታረግልኛለች ብላ አይደለም ያደረገችው። ግን በቃ እንዲሁ ደግነቷ ረስተውታል። እሳቸው እኮ ረስተውታል። በእኔ ልብ ግን በጣም ትልቅ አሻራ ነው ጥለው ያለፉት። ምናልባት ያን እንጀራ ባልበላ ኖሮስ ብሞት ኖሮስ እኮ ያዝብላል ባይዘው ያለ ማርያምና የነብስ በቃ ነብስ አዳኜ ናቸው ማለት ነው እኚህ ሴትዮ። እና ልቤ ውስጥ በቃ ቅርት ነው ያሉት። በቃ ቅርት ሁሌም ባለፍኩ ባገደምኩ ቁጥር ትዝ ይሉኛል። ግን ምን ብዬ ጠይቃቸዋለሁ? አሁን ራሱ እኮ መጀመሪያ ላይ አላስታወሰኝም ነበር። አየህ ከዛ በኋላ ነው ያስታወሰኝ። ብቻ ግን እግዚአብሔር ይስጥልን። እንደዚህ ደግ ልብ ላላችሁ ሰዎች እንደው እመቤቴ ማርያም ሁላችሁም በየሃይማኖታችሁ እድሜ ዘመናችሁን በምድርም በሰማይም በቃ ጥሩ ያጋጥማችሁ። እና እማማ ድንገት ካዩት ይሄን ቪዲዮ በጣም ነው የማመሰግነው። ስልክ ገብቶብን ነውና ድንገት ይሄን ቪዲዮ ካዩት እድሜ ዘመኖት ያማረ ይሁንልኝ። በጣም ነው የማመሰግነው። በጣም እድሜዎትን ያርዝምልን። የሆነ ቀን ደግሞ ድጋሚ ይመጣለሁ በእርግጠኝነት። የሆነ ለበዓል ቀን ወይና መጠን ጠይቀናችሁ ሰርፕራይዝ እናረጋችኋለን። ደግሞ የሆነ ቀን ደግሞ ሰርፕራይዝ እናረጋችኋለን። አሁን ድንገት ነው በቃ ትዝ ብለን እንጠይቃቸው። በቃ ሁሌ ልቤ ላይ ስላሉ እንጠይቃቸው ተባብለን ረኒድ ምናምን ተባብለን የመጣ ነው። እና በጣም አመሰግናለሁ። በጣም ነው የምወዳችሁ እናንተንም። እና በጣም ነው የምናመሰግነው። ሁሉም ሰው በጎ ነገር ያድርግ፣ በጎ ነገር ያስብ። አመሰግናለሁ። እንወዳችኋለን። አልቃሻ ሆንኩባችሁ። አልቃሻ ሆነና እኔ በጀርባ ሆኜ ራሱ ዝም ያለከሰ ነበረ። አልቃሻ ሆነና አይደለም በቃ ይሄ ልብ ላይ የሚገባ ነገር ስለሆነ ነው። ምናልባት ለሆነ ሰው ሚኒንግ ለስ ሊሆን ይችላል። ለኛ ግን ሚኒንግ ፉል ነው። ለዛ ነው። እንወዳችኋለን። ሰብስክራይብ አድርጉ። እስከ አዲስ አመት 100,000 እንወዳችኋለን። 100,000 አደራ በሰማይ። እስኪ እንደዚህ ከኔና ካንተ ማን ነው ቀይ? እኔ እኮ ለነገሩ እዚህ ጋር ካሜራው ነው በነገራችሁ ላይ መሸጠው ነው። እኔ እኮ አንተ ቤት እኮ እኔ ማለት እኮ አንተ ቤት እኮ እዚህ ጋር እኮ ምግብ መብላት ትችላላችሁ። እኔ ፊት ላይ እኮ አንተ ቤት እኛ ቤት ምግብ እኮ መብላት ይቻላል። በዚህ እኮ አዩ ተመልከቱ፣ ያወራሉ ስላንቺ። just kidding በነገራችን ላይ ጠቅለል እናርገውና በጣም ነው የምንወዳችሁ። ጠፍተንባችኋል። አዎ ብዙ ስራ ስለበዛብን ነው። ስራዎቻችንም ያው እየነገርናችሁ ነው። አዳዲስ ስራዎችን እየሰራን ነው። ለዛም ነው ትንሽ እቺን ቀን የጠፋነው። ከዚህ በኋላ ያው እንለቃለን፣ ግን ያኛውንም ስራ በደንብ እንትን እያልን ስለሆነ ትንሽ ከጠፋንባችሁ እንዳትተናገዱብን። ሰብስክራይብ ደግሞ አድርጉ። በአዲስ አመት አዲሱን ስራችንን ልንለቅላችሁ ስለሆነ ሰብስክራይብ አድርጉ። እንወዳችኋለን። እስኪ አንድ ላይ ፍቅር ያሸንፋል። እንወዳችኋለን። ባይ